ረከበኛ ነው እንዴ እናታ ወርት ብላ አውደኛ የበቃኝ እኔ ለፈኝ 3 ሰላም ያገሬ ልጆች እንዴት ናችሁልኝ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬም እንደተለመደው እናንተን ፈገግ ያደርጋሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቻናላችን ሰብስክራይብ ያደርጋችሁ ሁሌ የምለቀው ቪዲዮ እንድደርሳችሁ ደግሞ የደወል ምልክቱን ነካ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ላይ አስፍሩልኝ። ላይክ ማድረግ እንዳይረሳ። ፋሚሊ አንድ ስንግባ ሁላችሁም ይሄን ቪዲዮ የምታዩ ቪዲዮ ተመችቷችሁ ፈገግ ያላችሁ በመላ ሁላችሁም ሰብስክራይብ አድርጉ። ይመቻችሁ። ካሳቃችሁ ፈገግ ካስባላችሁ ደግሞ ለጓደኞቻችሁ ሼር ማድረጋችሁን እንዳትረሱ። ወደ ቪዲዮ 3 ምንድነው? ንፍጥ ኦኬ ኤሳ አይጎዳም። እዚህ ጋር አራቱ በቃ ውስጥ የተደበቀ በቃ አለ። ስከፍተው የፈጠነ ነው እንጂ ተዘጋጅቶ እሺ 2 3 ኦኬ መጀመሪያ ማባባ ያለው እሺ በጣም የጭንቅላት ጨዋታ ይጫወታል። ይሄኛው ያው የፈጠነ እቺ ናት ያቺ 1 2 3 ከለሩ ራሱ ሌላ ነው የሚመስለው። የከብት አይመስልም ጌታ ነው። አዎ እንጠብቃለን። ይብር እርግጠኛ ነኝ ከለሩ ነው እንደዚህ ሊያስመልሳችሁ ምናምን ይቻለው እንጂ የከብት እንኳን የነክል አይረብሽማ። ይረብሻል አይረብሽም። ረከበኛ ነው እንዴ እናታ ወርት ብላ አውደኛ ሰላም ነው አባ ወይ ብራ እንዴት ነሽ? ወደ ታች ነሽ? ነይ ግቢ። ማውጣት ያድርሻልሽ? ችግር የለውም። እሺ ናገባ ኋላ ግቢ። የኛው ወንበሩ አትቀናል። ዝጋ ይሸኝ ነው ቀረ እኮ እንደዚህ መሸኘት መሸኛኘት ቀርቷል እኮ። የተባረክ ሰው ምን ነው ቤተክርስቲያን አይተህ ነው? ምን አለ የሚሸት ነገር ማለት አረ እየሸተተ ነው። ምንድን ነው ያስቀመጥከው መኪና ውስጥ? ምን እየሸተተ ነው አንተ? ምንድን ነው የሚሸተው? ኧረ በስመ አብ! ኧረ በጣም ነው የሚሸተው። ከምስጋና ወደ መኮሳተር መጥቷል። መንገድ ላይ ምናምን አለ ማለት አንተ ቢሆንስ እኔ ምንም አይሸተኝም ነው ሚኪ ነው። ምንድን ነው የሚለው? ኧረ አታፍነው የባሰ ያመሃል። ላስም ያጋልጣል። ኧረ ምንድን ነው ያስቀመጥከው? እኔ እራሱ ረብሸኝ። እኔ አባት ሲያሳዝን። አይ ማለት እንደዚህ መንገድ ምናምን በመኪና ምንድን ነው የሚሸተው? እኔ እኮ እየሸተተኝ አይደለም።
ተው ወንድ ልጅ አንዴ ተው እንዳይነሳበት ተው አውርደው ማለት የምረን ከመረም ማሸተም ይያከን የምረን እኔ እሽተኝ ምንድነው አባቴ ምን ይመስላል በቃ ሲያስጠላ በላውን አውርደኝ እሺ በቃ ለአቴ ምን ታው አውርደኝ ጭራሽ ተረት ሊነግረው ነው አያቴ ምናምን ብሎ ኧረ ጭራሽ አታበላሽ በእናትህ ለምን ምን አገባኝ አታበላሽው ምናምን ሲያስጠላ ኧረ በእግዚአብሔር አውርደው በቃ ይበቃል በያ አታውርደኝ ብያለሁ እኮ ኮሜንት አባ ተረጋጋ ያዘው ሲያስጠላ በእናትህ ምንድነው የሚሸተኝ እኮ ግራ ገባኝ በቃ አላቅልህም አንተ አጣቃ በቃ አንተ አልሸተተህም እና እኔ አልሸተኝም እንዴ አውርደኝ በቃ ሲያስጠላ ባሻኝቼሽ እኮ ነው ምንድነው የምትይው በቃ እንኳን እሸኘኝ በቃ እግዚአብሔር ይስጥልኝ አውርደኝ ለአቴ ተላለች በቃ ምንም ወዲያ አታወራም ወደ ከገባህ ይገማህ አይ ራሽ ደግሞ ተረከበኛል እንዴ እና ታወርተ አውርደኝ የምን ብራክ ነው ምን ይመስላል በቃ ሲያስጠላ በእናትህ ችግር የለም መኪና ውስጥ ግን ምንድነው ያለው ጭንቅላት ትክክል መሆኑን በሌላ ቪዲዮ አሳውቀን ብሮ እንዲህ ተቀጥቅጠቅ ቆይ መኪና ውስጥ ምንድነው ያስቀመጥከው የምር ፉግ ማለት ይሄ ሳር ላይ አስፋልት ላይ እንትን የሚደረገው ነው በጣም የሚሸተው እሱ ነው እንደዛ አይነት ጓደኛ በአፍንጫ ያውጣ ምንድነው ምንድነው የዶሮ ብር ፍራንክ ሌላ ታሪክ ውስጥ ገብቷል ጌታ ሆይ ስንበቀል ምንበቀለው አበቃቀል ብሩ ይሄው ስንት ነው? 1 2 3 4 5 6 ሺህ 200 ታፍሻል እኩል ነው ጨርስ ቀድሞ በዋጣ ነው እሺ ቀድሞ በጨርስ 1 2 3 የበቃኝ እኔ ለፈኝ ታዩታላችሁ ተርፏቸዋል ግን እግዚአብሔር ገምቼ ነበር እናቴ የዶሮ ነገር ወይኔ ወንዶች ኧረ ኪስ ነው ሀሳቡ ራሱ የሚመጣላችሁ በእግዚአብሔር እሺ ዶሮዋን ለዚህ ዓላማ ፈልጋችሁ አርዳችኋት ነው በጌታ በኢየሱስ ስም እኔ የበላችሁት ራሱ አለመውጣቱ እናንተ አድናቂያችሁ ነኝ በእውነት እኔ ገና ሳየው ውስጤ ተረበሸ ምን አይነት ባል እንደሆነልሽ ትፈልጊ ሀብታም ብቻ ነው ግን ባይሳካልኝስ ሀብታም ባል ወይ ተውካለሁ አቤት እተውሃለሁ ለምን ስለምተውክ ነው እውነቱን ስለነገርሽ ማሽተም እኮ ሳክስናት አዎ የምተውክ ደግሞ ስለማላፈቅህ እኮ አይደለም የኖርኩትን ህይወት መድገም ስለማልፈልግ ነው ኧረ ልክ ነሽ ደግሞ ምን በወጣሽ ዳባል እኔም እኮ በጣም ነው የማፈቅርሽ እና ጥሩ ነገር ነው የምመኝልሽ እና አንተስ ምን አይነት ሚስት እንደሆነ ነው የምትፈልገው መጽሐፍ ቅዱስ ላይ እንዳለችው ያቺ ልባም ሴት ምን አይነት ናት ለባሏ ትገዚ ተባለችው እንዴት ለምሳሌ በጧት ተነስታ ለባሏ ቁርስ ምሰራለት ፓንት ካልሲ የምታዝዝለት አይነት የምትገዛለት ማለት ነው መጽሐፍ ቅዱስ ላይ እንደዚህ የሚል አለ እንዴ አዎ እሺ ለወንድስ ምን ተብሎ ነው ደግሞ የተጻፈው
ለወንዱ ደግሞ ያው ሀብታም ይሁን አይልም በዋናነት ከልብ ይወዳት ነው የሚለው። አራቤ እንደዚህ የሚባል ነገርማ የለም እንዴ አንተ ከልብ ብቻ ወደኝ እኔ ባንተ ያንካቲ እንዴ በዚህ ላይ ደግሞ በጣት እየተነሳው ለአንተ ቁርስ ትሰራለህ ማለት ነው። ከልብ ይወዳት ብቻ እኮ አይደለም የሚለው እስኪሞት ድረስ ይወዳት ነው የሚለው። ቆይ አሁን እሺ ሞት ምን አመጣው? ያው ቢመጣም እኮ ነው። ወይ ቤብ እኔ ያችን ሴት መሆን አልችልም። ወይ ያኔ እኔም ልባም እንጂ ሆዳም ሴት አልፈልግም። ወንድ ልጅ ቆረጠ ይላል። አይ እውነት ለመናገር ግልጽ ውይይት ማድረጋችሁ በጣም ጥሩ ሆኖ ሳለ ልዩነታችሁ ሰፋ። በጣም ልዩነት ሰፋ። ብቻ ሀብታም ሁን ስለሚፈልገው መጽሐፍ ቅዱስ ላይ ያለች ያት ወንድ ልጅ ሴትዮ አንድ አትልም እንዴ አንዳች ፒኦቪ እንደወላጅ ብንሆን ታኝ እንጂ በቃ ምንድነው ነገሩ? ሳሪ ያለቀልሽ ነገ እኮ ስራ አለ። ተነሽ እንጂ ታኝ በቃ ወሸፎ አለሽና ነው አንቺ ምን አገባሽና ነው ልጅ ለታኝ በቃ እኮ እንተኛ እንጂ ተነሽ ነገ ስራ አለ ብላ እንዴ እንተኛ ተኛ አንቺ ነው ምን አገባኝ እሙካ በቃ ተነሽና ወዳጋ የተለመደችውን ቁንጥጫሽን አንዳች ምን አለ ወዳጋ ታኝ እንጂ በቃ ተነሽ ነይ ነያው ነይሳ አልበሽም ሰዓቱን አይተሽዋል እንዴ? ጭራሽ ተነሱ መሽቷል ብላ ቲቪ ማጥፋት አብረው ቁጭ ብለው ማለት ነው። ገርማቸው እነሱ ራሱ መሳቅ ጀመሩ። ይሄ ጊዜ አይመጣም ብለሽ ነው? መምጣት አይቀርም። ይማር ምን ነው አሁን እንደምታውቁት ወላጅ እንደሌለው ጨቅላ ወይ ሲያሰቃይ ነበር። በእንቅልፍና በሆዱ አይደራደርም። አሁን ሄደን ማን ይደራደራል? በእንቅልፍና በሆዱ ማናችንም አንደራደርም እኮ። ወይ ተንኮል አይሰማም አሉ። ወገቡ ላይ አስሮበታል። ምን ይሻላል? ወይኔ እንዴት እንደሚያናድድ ክርስቶስ። ኧረ ተወው በቃ። አንተም ይሄን ፈልገህ ነው? ኧረ እንቅልፍ በእንቅልፍማ እንደውም ምግብ ይሻላል ከእንቅልፍ። ጠዋት ቁርስ ባበሩ ይሻላል ከጠዋት እንቅልፍ ከምታጡ። እንዴት እስከዚህ ሰዓት ድረስ ታመሻለሽ? እንደው አያሳፍርሽም? ምን ይልሻል የሰፈር ሰው በዚህ ሰዓት ስትገቢ? እንደ ጎረምሳ በሌሊት ትገቢያለሽ ጭራሽ። ምን ይሻልሻል? እሺ ምን ላድርግሽ? ምንድነው የሚሻለኝ? እሺ እኔ ካንቺ ጋር እኛ ትዴት መጣሽ? ጎረምሴት በዚህ ሰዓት ነው የሚገባው አይደል? አይበት ነይ ውረጅ። ምን ነው ማለት ወራጂ ብር አምጪ። ከዚህ በኋላ ከሁለት ሰዓት ተኩል በኋላ የገባ ቅጣት አለ። በቃ አምጪ። በየ30 ደቂቃው አንዳንድ ሺህ ብር ትከፍያለሽ። ከዚህ በኋላ ከሁለት ሰዓት በኋላ ከገባሽ በቃ አምጪ። 3 ሰዓት ተኩል ስለሆነ ቅጣቱ 1500 ብር ነው። ከዚህ በኋላ ካንቺ ካክርክስ ሰልችቶኛል። ይኸውልሽ አንቺ ባመሸሽ ቁጥር እኔ ቢዝነስ ብሰራ እስከ ዛሬ የት በደረስኩ ነበረ። በቃ የዘንድሮ ልጅ ብር ማምጣት አትወድም። አምጪ። ጉራጌ በስራ አይደራደርም ብለሽ ነዋ። ጭራሽ ልጇ ስታመሽም ቀረጥ ትክፈል ያመሸችበትን። እሺ ያ ትንሽ ልጅ ነው ይሄንን ያከለው። አዎ አይ ጊዜ እንዴት ነው በእናትህ? አለን እግዚአብሔር ይመስገን። የኛኑ ቤተሰብ ነው ደግሞ ቁጥር የወጣው ና እስቲ ልሳም። አለች እቺ ነገር በቃ ይበላቸው። ትምህርት እንዴት ነው አቡ? ጥሩ ነው አይደል? የዘንድሮ ልጅ እንደው ትመዘዛላችሁ። ትመዘዛላችሁ። አይዞህ ቁመት ነው ምንም ችግር የለም። እናቶች ስለሚሳሱ ነው ቱቱ የሚሉት። ቱቱ እያሉ ግን ትንሽ ያረሳሉ። ችግር የለም።
አይኔ በቃ ስትፈልጉ እናንተ ላይ ሰፈር አትበጥብጡብኝ። እኔ በቅቶኛል። እናንተ ማስታረቅ ምንድነው? ለመጨረሻ ጊዜ እኔ ይሄ ነው የምለው። ችግር የለም በቃ ይሄ ሰውዬ በቅቶኛል። በቃ ተፈራረቁና መለየት ነው። እኔ በቅቶኛል። ስማ እስከዛሬ ድረስ ውለታ ስውልህ ነበረ። ስንቱ አሁን የሚፈልገኝ። እሺ አገላብጬ ነው የማገባው ማለት ነው። እኔም ይሄው እንዲህ ገልብጬ ረጅሟን አጭሯን ነጣለች እንደ ተቆረችው ምርጫው ላይ ትቆያለህ አንተ። እኔ ምሮ ስንት ዓመት ነው ተጋብታችሁ ነው? አምስት ታውቁም ነው እንዴ? ምን ታውቃለህ? 5 ዓመት እንዴ? እንዴት ነው? አይ እናቴን በጣም ተዋወቁ። ምን ነው እንዴ? ከአዳም ዘር ባንቺ ልቂት ተሰርቶ የተሰጠሽ እሱ ነው። በዚህ ምላስሽ በዚህ መልክሽ አገላብጬ ማን አረጋግሽ ነው ማማንሽም ተገላብጬ እንዴ ራስን ማወቅ ራስን ማየት ጥሩ ነው። አንተስ ብትሆን ወንድም ወንድ ልጅ ብዙ እውነት ነው ብዙ ጊዜ መስታወት ላይ ጊዜ አያጠፋም። አጥፋ ግን አንተ ራስን ማየት ጥሩ ነው። አገላብጬ ገልጬ ትላለህ አንተ ከወንዘር ብቸኛው በአንተ ልክ ተሰጣ የተሰጠች እሷ ነች። ይልቁኑ መጋባቱ ይቻል ወይ መለያየቱ ግን ማማረጡ ይቆይ። ተው ማማረጡ እሺ። ከሌላው ጊዜ በተለየ ምንድነው ዛሬ ሉት ጋሺ ጠዋት ተነሳ ስራ ሄዳው ቁርሱን ሳይበላ ከሰዓት መጣ ይሄዳል። የሆነ ነገር ቢለምድ አይደል እንዴ? ቤት ምግብ ሳይበላ የሚውላ ቤት ምግብ አይበላ ምንድነው የጀመርሽው ነገር አለ ውጪ ጋሺ? ሰዓት ነው የምትነሳው። እሺ ቁርስ አሰራም ያው ስራ ትቼ መቼም ቁርስ አልበላም። ልክ ነው። ስራ አቁሞ ቁርስ አይበላም። አረፍዳ ነው የምትነሳው። ምሳም እንደዛ። እሺ ይኸውላችሁ እናንተ አነቃቃላችሁ። እኔ አዛውንቱ ኋላ መጥቼ ላንቃችሁ። ለአስቸኳይ የራብ ስሜት ፈጣን መፍትሄ አዲሱ ኢንዶሚን 50 ግራም። ዋው ማስታወቂያ ነው። እናንተም አዲሱን 50 ግራም ኢንዶሚን በአቅራቢያችሁ ከሚገኝ ሱፐር ማርኬት እግዚአብሔር አልገመትኩም። ዘመናዊ ማስታወቂያ ነው ይሄ። ትችላላችሁ የምር። አዎ እኔ የምለው ወይ እንደው መቼ ነው እርሶ ሰርግ ደግሰው ድል አድርገው ልጆት የሚያምድሩት? አሁን ነው አሁን የተነሳው ሀሳብ በጣም ልክ ሀሳብ ነው። በቃ እርሶ ለቅሶ አይቀሩት ሰርግ ብሎ እየዞሩ በልተው ደግሱ እንጂ። ኧረ ደግስ እድረዋለሁ። በደንብ አድርጌ ደግሼ ነው የምድረው። ልጄ ትበላለህ፣ ድንጋይ ትበላለህ። እኔ የኔ ሀብት ወንበር ላይ ልትበላ። አይ ምንም ድንጋይ ትበላለህ። እውነትም ድንጋይ እንዴ! በዚህ ዘመን የምን ድግስ ነው? አንተ ደግሞ ተው እንጂ ተው። ትምልሽ እኮ ነው ያለፈሽ። በስተመጨረሻ የኔ መሆንሽ ለእንደማይቀር እያወቅሽው ከዚህ ያን ደግሞ ተልካሻ ባለሽን ወረዛ ጠልሽ ነው አይደል የመጣሽ? አሁን የት ላዝናናሽ? ዱባይ ልውሰድሽ? ደግሞ ዱባይ ትኬት ሞልቷል። ወደ አውስትራሊያ የሚል መሰል እዛ ቀዝቃዛ አየር ነው ያለ። ጁሳቸውን ቀምሰሽው ነገሩ ያኛው እሺ። አውስትራሊያ ሄዳችሁ ጁስ ያኛው ድሮ ባልሽ አሁን የፈለግሽበት ቦታ አዝናናሻለሁ። እሺ ወስጂ። ይሄ ድሮ ኤክስሽ ነው ልበል? ምን ኤክስ ነው ይሄ? ዜድን የመሰለ ሰውዬ ናስኪ ወደዚህ። አሁን ፍቅረኛ የደብሯታል። አሁን ሀሪፍ የሚባል ዘፈን ነው የምፈልገው። ዘፈንላት ሆነ ግን ትግደረደራለህ እዛ ድሮ በጄ ያዙት ይቆጠራል ደሞ በሰው ሲያዩት ተመልሶ በድምጽ እንዳትማልል ብቻ ድጋሚ ኤክስ ቀርቶ ፍቅረኛ እንዳትሆን ዛሬ አምረሽ ታየሽ ሳገኝሽ ድምጽ እንዴት እንደማያምር ደግሞ ስንልከውጣ ነው እነተኛ የዛኔ በልጅነታችን እኮ ወጣት ማዕከል እንመዝገብ እያለኝ እኔ እኮ ስራዬን አስመለጥኳት መሰለኝ። ሊበላ ብሏል። ታኮረ የቀረ አለፈክ። ጭራሽ ኤክሷን ዝፈንላት ለፍቅረኛ አይከብድም። ኤክስም ቢሆን እኮ በጣም ብዙ ትውስታ አላቸው። በጎ ትውስታዎች። ሳሚ እየደወለ ነው እኮ። ቆይ መልሼ እደውልለታለሁ። እኔ አይ ለምን መልሰህ ደውል? ምን ነው ፈራህ? ሳሚ ባለቤቴ ጋር ነኝ። ሰላም በላት። መልሼ እደውልልሃለሁ። እባክህ አንተ ፈልጌ ነው የደወልኩልህ እኮ። 5 ደቂቃ ከሰጠኝ እደውልልሃለሁ መልሼ። የት ነው? ምን እያደረክ ነው? ሳሚ ጥርሴን እየፋኩኝ ነው። መቼም በከሰል መሆን አለበት። ፏ ብሏል። ላመቻች ግሪን ደግሞ በኔ ቴካዌ ራሱ ለሚስት ይዘላት ትሄዳለህ። እሱ እኮ ፈርቶ ነበር መጀመሪያውኑ ማሽ ከመሞቱ በፊት የተቀረጸ ቪዲዮ። ከዛ በኋላ ከሚስት ጋር እንዴት ሆናችሁ እንደ ሀሳብ ብትነግሩን። እንደው ቀድሞ
እኮ አስጠንቅቆ ነበር። አንተ ደግሞ አሰማም እንደ ጓደኛው ለነሱም ሰተሽ ተለኔም ስጪኝ። ታይ እስኪ አንተ አትጃጃል። ታይ ሳሊታይ በደንብ ለምነኝ በደንብ አታዋርደኝ። በእናትህ ልቀቀኝ። የራስህን አድርገህ ነው። አንቺ አሁንስ በጣም አበዛሽው። እሺ ምን አገባክ? የራሴ መስሎኝ። ታይ ግን ታይ። እሺ እኔ ምን ያንሰኛል? አሁን እኔ ከነሱ በምን አንሳለሁ? እሺ ለነሱ እንደሰጠሻቸው ለምን ለኔ ሳስጭኝ? አንዴ ብቻ በማርያም ብለሃል። አንዴ ብቻ ነው የምሰጥህ። ደግሞ እኔ ራሴ ነኝ የምሰጥህ። አይ ችግር የለውም ራሴ ሰካዋለሁ። ናሽ ተከተለኝ እሰጥሃለሁ። ኡፍ ፓወር ባንኩ ስጭኝማ ሲለምነኝ ነው የቆየው። እንካ እሺ ይሁን። አሮዳ ችግር የለውም። አሮዳ አይ ወይ የኔ ፍቅር አሁን እኮ ነው ቻርጅ አድርጌ ደወልኩልሽ። እሺ ይሁን ወደነዋል። ሰሙ አቤት ኧረ ድካም የአንተና አብደላ ልጁ ይጅራል እና እሱ በቃ ስራ ሳግዝ ቆይቼ አይ ለካ ገና ወጪ አለብን። ምን ወጪ የለብንምማ። ወጪ ለማስቀረት አይደለም እንዴ እዛ ስራ ሳግዝ ይዋን ሰውዬ እንደምን ሻለው ችጋራ አልፍሎትም ዘላለም አንቺ አውጪ ያ ይመቸው ተጋሽ አለት ለመናገር አሁን ማለት ነው የጠፋው መተባበር ነው እንዴ። ጉልበቷን ካገዙ ራሱ በቂ ነው። ችጋራም ትላለች አውጪ አንቺ እውነት ነው እንዴ ቀርቷል። የማታ ተብሉ ሰደዋ አንተ ከአምስት ብር 50 ብር አይልብርም እንዴ አንተ ገበያውና እንደዛ ነው። ወይኔ ሀብታም ነኝ ብሎ ጉድ ይስራ። ወይኔ ቤቲ ሰልበስ ገፈላክ እንዴ ወይኔ ፍቅርኝ በቃ ቻዛትሽ ሩጥሽ ተረስ ጉዱም ነው ዳሩ አይዋችሽ ወንዶች በለኛ እየሆናችሁ ነው። በሰላም ነው ወርደ ሙሴን አስረክ የወርደ ሙሴን አስረክብ። ነገ ትይዛለች እኮ የኔ አባት ዛሬ ብታባብላት። ጥሩ ታዲያ ምግብ ቢሃ እዝራ የእጁ አምጣ። ወይ እኔ አልበላም። ምግብማ ትበያለሽ። እኔ ቅርብኛ አሁን በላው። አረ ትንሽ የስ እያለ ነው እየቆጠረ ነው እንዳትልሽ እንዳትል። እኔ ማርማልስም በእውነት አልኩሽ እኮ የስ እሺ ቡና አንድ ሲኒ እንኳን ጠጪ። አረ እኔ ቤት የጠጥቼ ነው የመጣሁት። ትንሽ አንድ ሲኒ ነው የምጠጪው። ተነሳ እዝራ ቅረር። እኔ አልጠጣም በእውነት ስልሽ። እሺ ለስላሳ ትጠጫለሽ። ዝራ አምጣላት። ወይ ጣፋጭ። አረ እኔ ጣፋጭ አልወድም። ታዲያ የማይጣፍጥም አለ እኮ። አልፈልግም እኔ ጣፋጩንም ቢሆን ጨው አድርገንበት ማምጣት ይቻላል። አረ በለው ችግር የለውም። አልፈልግም። ያቺ የምትወጃትን እስሽ አልኮል የሌላት መጠጥ። ወይ የሷ እኮ ደስ ትላለች እኮ። ሂድ አምጣላት። እየቆጠረ ነው ዝራ። እማዬ በቃ ስራዬን ለማድረግ ወጥቻለሁ። ማዘር ወዶታለሁ እንዴ። እውነቱን እኮ ነው። ቁጭ ብሎ ማዘዝ እኮ ቀላል ነው እንዴ። መቻቹ ግን ቺት ያደርጉ ተመሳሳይ አይደለም። ቺት ነው ያው ነው አይደል? ኢሞሽናል ኢንቨስትድ ነው እመለስበታለሁ። መጣው እሺ ሰላም ገባ በቃ ቻው። እሺ ስልክ ሊያወራ እኮ ከ30 ደቂቃ በኋላ ምን ላይ ነህ? ዛሬ እንዴት መጣ? በ30 ደቂቃ ብቻ። ኧረ እባክሽ ምን የተሳሳተ ስልክ ነው። ለተሳሳተ ስልክ እንግዲህ 30 ደቂቃ ከቆየክ አስበው። ደግሞ ኖርማል እያወራ ቢሆን ስንት ሰዓት ነው የምታስጠብቃቸው? ሰማ ወንድም ይቅርታ፣ ረዳት ፒያሳ ነሽ? አይ ለመሄድ ፈልጌያለሁ። እንትን ይሄ ቪዲዮ ስንት ላይ ከገባ ሱሪን ከፍታ አደርገዋለሁ። ጻፈልገሽ ነው እንዴ? ተረጋጋ እንጂ። ኧረ ትሬንድ ነው። ተረጋጋ እንጂ ትሬንድ ነው። ትሬንድ ታዲያ ቦታና ጊዜ የለውም እንዴ? እሺ በላይክ ሱሪ ከፍና ዝቅ ማድረግ ጀመራችሁ። ሄሎ
ዛሬ እኮ ልደትሽ ነው። እንኳን ተወለድሽ። እንኳን አብሮ ተወለድን ማለቴ እግዚአብሔር ይስጥልኝ። እና ልጁስ አሁን ነው እንጂ ማለት ነው ምን አገባሽ ነው የምልሽ ነበር እኔ በሆነ ሌሊት 11 ሰዓት ከእንቅልፌ ቀስቅሰሽኝ እንኳን ተወለድሽ ይደርሳል ማን ይቀድምሻል እኔ ማለት ስትሉ አይ የዛሬ ልጅ እኔ ከሰበታ ልደታ ድረስ በእግሬ ምን አገባንኛ እኮ እውነት ነው እግዚአብሔር አረ ቲክቶከሮች ሌላ ታሪክ ምን አገባን? አዎ እናንተ ያለፋችሁበት ነው የኛ ነው የሚመለከተው። ይሰጣል በሚለው ሐሳብ ነው ዛሬ ምን እንተራሱ ሰማችሁ? እኔ ሚኪያስ መጣ ስጠኝ ብትለኝ ምንም እሰጣለሁ። ልብስ ብትለኝ ደሞ ይሰራል ሚኮይ እውነት አይሰራም ይሰራል። ከሰጠ ይሰጣል። ላንታው መጣ እኔ ብር ብትለኝ አይ እሰጣለሁ ነው ጨዋታው። ጠይቅ ማለት ጠይቀኝ እሰጣለሁ። ሰማኛ አይደል? ስጣ ምን ብለኝ ነበር? አሁን እኔ ሚስቴ በመስጠት በጣም ታምናለች። እሺ ሰጠዋት፣ ሰጠች። አንተ ሰይሰኛ ስለሆንክ ማንም ይሰጣል። እንት በደርሰኝ እና እንዳልኳችሁ ነው ስለዚህ ይሰጣል። ሐሳብ ማንም ሐሳብ እንደሰ ሚኮ መቼ አዘኖርጥም አይ ቅድም የታዘዘን ያው እኛም እኮ አልበላን በልታችሁ አልበላን እና አብረን መሰጣጣት ስትሰጣል የሚባለው ነገር እኮ እዚህ ጋር ነው። ምን ነው እሰጣለሁ ያልኩት ጃኬትና ምን ብር አይደለ እሰጣለሁ ብያለሁ። አይ አይደለም ብያለሁ። አንተ በእርጥብሽ ብያለሁ አላልኩም። እሺ ብር ውስጥና ወይ እንትን ንግዛ ወይ የሆነ ነገር አድርግልኝ። ብሩ ለምሳሌ ነው አባቴ የተባለ ነገር ሁሉ አይሰጥም። አንተ ሚስት ልሰጥ ስትል ምን ብላለች? ኧረ ማይኮይ የዘይትሽ ቢያንስ ማውራትና መኖር ይለያያል። መልእክቱስ ነው። ይሄው ለባብሼ ከተቀመጥኩ 3 ሰዓት ሆነኝ። ምን ነው ሳሎን እንግዶች አሉ እነሱም አይወጡ እኔም ወጥቼ ሰላም ማለት በቃ ለምን እንደሚያስጠላኝ አላውቅም። አላበደሩኝ፣ አልሰደብኳቸው፣ አልተጣላን በቃ ሰላም ላለ ማለት ይሄው 3 ሰዓት ቁጭ ብያለሁ። ውጪ ጀለሶች እየደወሉ ነው። ምን አይነት ባህሪ ነው? ናይል በስተመጨረሻ ለምንድን ነው ግን እቺ ነገር ብዙ ቤት አለች። ምንድን ነው ዘመድ እንደ አለመውደድ ነው ምንድን ነው? እኔ ከሞትኩ ለቅሶዬ ላይ ጥቁር እንዲለበስ አልፈልግም። የምፈልገው እርጉዞቹ የሚያዘጋጁትን የልጄን ጾታ ገምቱ ብለዋል አይደለ? ሴት ከሆነች ፒንክ ነው፣ ወንድ ከሆነ ደግሞ ብሉ ነው ምናምን። እኔም ለቅሶዬ እንደዛ እንዲሆን ነው የምፈልገው። ባይዘ የለቅሶ መጥሪያ ካርድ ላይ ማለት ነው ገነት ምገባ ከመሰላችሁ ነጭ ለብሳችሁ ትመጣላችሁ። ገሃነም ምገባ ከመሰላችሁ ደግሞ ቀይ አድርጋችሁ ትመጣላችሁ። የኔን ጓደኞች አውቃቸዋለሁ። ቀይ ማችን ጋር አድርገው ነው የሚመጣው። ቀይ በቀይ እንዳለ ቀይ ነው የሚሆነው። የእናንተስ ጓደኛ ምን ለብሶ ነው የሚመጣው? ምን በጣም እንደምትተማመኝባቸው ይሄ ፕራንክ መተናል። ዛሬም ተግማምተናል። ዛሬም ባበደ ቪዲዮ ተመልሰናል። ብዙ ወደ 60 ሺህ ልንገባ ትንሽ ነው የቀረን። እሺ እነሆ ከዚህ በኋላ ያበደ ቪዲዮዎች እንሰራለን። እንዳልኳችሁ አዲስ ኮንቴንት አለ። አዲሱን ኮንቴንት በቅርቡ እንጀምራለን። ያው እንግዲህ እናንተ ፎሎ አድርጉ፣ ኮፒ ሊንክ አድርጉልኝ፣ ሼር አድርጉ። እኔ ያበደ ቪዲዮዎች እያግማሙ እኔ እየታመምኩ ፖስትላችኋለሁ። እናንተ እናዝናናለን። ሌትስ ጎ ወደ ቪዲዮ። እያግማሙ አላለም። ኮፒ ሊንክ አድርጉ፣ ፎሎ አድርጉላችሁ። እሺ ታዛዥ ነን። አንተ ብቻ ፕራንክ አድርግ። ሰላም ነው ብራዘር? ወይ አባ ነይ ልሸኝሽ። ሰላም ነው ነይ ልሸኝሽ። ሬዲ እየጠበኩ ነበር። አብሽር ነኝ፣ መንገዴ ነው። ካላስቸገርኩ ወዴት ነው የምትሄደው? እኮ ነይ ግቢ፣ ችግር የለም። እሺ አመሰግናለሁ። ኧረ አብሽር፣ አያሳስብም። እንዴት ነሽ? ኧረ አያሳስብም። እኔማ ባዶዬን ከሚሄድ ብዬ ነው። የመጀመሪያ ጊዜ ነው ወይስ ሰው ተባበራል? አንዳንድ ሰው ኧረ ወጣት አይደለው እንዴ? ተመቻችን ቁጭ ልበላ እዚህ ሰፈር ነህ? እዚህ ሰፈር ነው። ትንሽ ለቤተሰብ መጥቶ ለጉዳይ ነበር። አልሸትተውም ገና ደግሞ አየሩ በጣም እየተቀያየረ ወይ እዚህ ደግሞ እዚህ ሰፈር ደግሞ ይከብዳል ትንሽ። ያው እኛማ በቲሸርት በቁምጣ አንዳንድ ነገር ማየት ይችላል። የሆነ ትንሽ መፈለግ ጀመረ። ማለት እየባሰ ነው።
ትብብረንም አልወደኩም ነው ጥርጣሬ ውስጥ ነበር። እንዴት ትላለህ? ወንድሜ እሺ ማለት ለመክፈት እንኳን ሞክር። ተውታቁ ስለማትከፈት ነው እንዴ? ምንድነው ግን እንደዚህ የሚሸተው? በእግዚአብሔር እኔ ግን ጥርስ እንዳይወልቅ እፈራለሁ አንድ ቀን አንተ ልጅ ካስፋልት ላይ ነው ቆንኩት ምን አይ ምናልባት ውስጥ ምናምን ከነበር አይታወቅም። ወይስ ተጠራጥሮ ማይጀመረ እንዴ እየተቀየረ ነው ያለው ዋከን እኮ ምን አድርግ ነው እንዴ ሲና የተመረዳት አቅታለ እንዴ ምን አይቺ ምን ልረዳ ሽታለ የሸተተኝ ነው ከአቅሜ በላይ ነው የሸተተኝ ያለው እኮ እኔ ምን አውቃለሁ ምን እንደሆነ አንተ ራስህ እንጂ ካርገ እኔ ምን አውቃለሁ እኮ ምን እንደሸተተ እኮ ግራ ገባኝ። እኔንም እኮ አስጨነቅሽኝ። ምንድን ነው ይወሮ ደም ምን ማሸተ? ኧረ እኔ ምንም አይሸተኝም እንዴ እኔ ቢሸተኝ ማለት እርግጠኛ ነኝ። አንደኛ በራስህ እየተጠራጠሩ ረክተሃል ምናምን ነገር አልከኝ እና ምን ልበልህ ታዲያ እኔ ምንም እየሸተተኝ የባሰር እየመጣው የት ኧረ በቃ ወይኔ ደግሞ ረጅም ነው እኮ እግዚአብሔር ቪዲዮ ራሱ ምንድነው መቆምልህ እየለመነው ነው። ምንድነው 30 ጊዜ ምንድነው የምትለኝ? አንተ ታመምከና እኔ መታመም አለብኝ? እባክህ ዳራ እስከ ጤና ይበልጥ እባክህ እኮ ቆምልሃለሁ። አባ ተረጋጋ። ምንድነው የምረጋጋው? እኮ ተረጋጋ። ቀስ ብለህ ነው የምትነዳው። ትንሽ እንኳን ፈጠን ብለህ እኔ የምፈልግበት ቦታ እንኳን ለማድረስ ሞክር እንጂ። ወይኔ በእግዚአብሔር ወይኔ ውይ እኮ ቆምልሃለሁ። ምን አለ እናንተ ሰው ግን ትግስት አለው። መቤቴ አሞ ነበር ነው መጀመሪያ። ኧረ ወይኔ ከፈለክ ንገረኝ። ነጋገር ከፈለክ ንገረኝ። ነግሬሃለሁ። ቆምልሃለሁ እንዴ ምንም ማድረግ አይቻልም። እንደውም ቆይቷል። እግዚአብሔርን እኔ በሆነው ወይ ኧረ ድረሱልኝ ብዬ ነው ብጮህ። ቆይ ምንድን ነው መኪና ውስጥ ግን ምንድን ነው የሚያደርገው ይመስላችኋል? የምር እንደዚህ የሚሸት በጣም ለዛሬ እናንተን ፈገግ ያደርጋሉ ብዬ ያሰብኳቸው ቪዲዮዎች በዚህ አብቅተዋል። ቀጣይ በሌላ ቪዲዮ እመለሳለሁ።